It's not going to be a personal best for Ephraim Gidai, but he struck at absolutely the right moment with 600 metres to gold. Ireland have never won a gold at the European 10,000 metres Cup before. Such a small population. Ephraim Gidai is now well on his way. Gidai's coming through. Gidai knows he's got it. Two Frenchmen behind him. Felix Boer in silver at the moment, but Ephraim Gidai takes gold for Ireland. ዜግነቱን ቀይሮ ለአየርላንድ በመሮጥ ታሪክ የሰራው አትሌት ኤፍሬም ግዳይ ጉዳይ እያነጋገረ ነው። አትሌቱ ሪከርዶችን በመሰባበር አዲስ ታሪክ እያጻፈ ሲሆን በቀጣይም በተለያዩ የዓለም አቀፍ የአትሌቲክስ መድረኮች ላይ ደምቆ ይወጣል ሲል የዓለም አቀፍ መገናኛ ብዙሃን እየዘገቡ ናቸው። ምንም እንኳን ኤፍሬም ካሸነፈ በኋላ ከፍተኛ እውቅናና ሞገስ ቢያገኝም በስደት አየርላንድ በመግባት ያደረገው የስደት ጉዞ እጅግ አስደናቂም አሳዛኝም ነው። አትሌት ኤፍሬም ከኢትዮጵያ ወጥቶ ወደ ስደት ካቀና በኋላ ምን ገጠመው? በአውሮፓ በማሸነፍ አዲስ ታሪክና ሪከርድ ጭምር ያስመዘገበው ይህ አትሌት ከየት ተነስቶ እዚህ ደረሰ? መረጃውን እናጋራችኋለን። ከዚያ በፊት ግን አትሌቶች የሚሰደዱት የከፋ ችግር ቢያጋጥማቸው እንደሆነ ግልጽ ነው። ነገር ግን ዜግነታቸውን በመቀየር የሌሎች ሀገራት ሰንደቅ ዓላማ ለብሰው ስትመለከቱ ምን ይሰማችኋል? እስኪ አስተያየታችሁን አጋሩን። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሁኑ። ዜግነቱን ቀይሮ ለአየርላንድ በመሮጥ ታሪክ የሰራው አትሌት ኤፍሬም ግዳይ የህይወት ጉዞ እጅግ አስደናቂ ነው። ጉዞ የጽናት ችሎታና ትጋት ማሳያ ነው። እንደ አውሮፓውያኑ አቆጣጠር በ2016 በስደተኝነት አገሩን ለቆ ለ6 ወራት ያህል በካሌስ ፈረንሳይ የስደተኞች መጠለያ ካምፕ ቆይቶ በመጨረሻ በመጋቢት 2017 ዓ.ም በ16 ዓመቱ ነበረ ደብሊን አየርላንድ የደረሰው። ታዲያ በብዙ ፈተናና መከራ አየርላንድ የደረሰው ኤፍሬም በመጨረሻም ታሪክ ሰርቷል። በአውሮፓ የ10,000 ሜትር ሩጫ ለአየርላንድ የመጀመሪያውን ወርቅ በማስገኘት ዜግነት የሰጠችው አየርላንድም ከፍ ያለ ክብር ሰጥቷለች። በፈረንሳይ በተከናወነው የአውሮፓ የ10,000 ሜትር ሩጫ ኤፍሬም 27 ደቂቃ ከ40 ሴኮንድ በመግባት የራሱንም ሆነ የአየርላንድን ሪከርድ ለመስበርም ጭምር ነው ኤፍሬም ያሸነፈው። የ24 ዓመቱ ይህ አትሌት ባለፈው ወር በብራስልስ በተደረገው ማራቶን ውድድርም አራተኛ የወጣ ሲሆን በተለይ አሁን ያስመዘገበው ውጤት የአየርላንድ አትሌቲክስ ፌዴሬሽንን እንዳስደሰተ የዓለም አቀፍ ሚዲያዎች እየዘገቡ ናቸው። ከቅርብ ጊዜ ወዲህ በተለይ ከኢትዮጵያና ኤርትራ ተሰደው ዜግነታቸው በመቀየር ለሌላ ሀገራት የሚሮጡ አትሌቶች ውጤት እየቀናቸው የሆነ ነው። ከሳምንት በፊት ኢትዮጵያዊው አትሌት ሂጎ ቶንሳ በይፋ ዜግነቱን ቀይሮ በቅርቡ በጃፓን ቶኪዮ ለሚካሄደው የዓለም አትሌቲክስ ሻምፒዮና ውድድር ላይ ለአየርላንድ እንደሚሮጥ የዓለም አትሌቲክስ ማሳወቁ የሚታወስ ነው። አትሌት ሂንኮ የኢትዮጵያ አትሌቶች ተቀናቃኝ ሆኖም እንደሚመጣ ከወዲሁ ተጠብቋል። ልክ እንደ አትሌቱ ኤፍሬምም ደግሞ ችግርም ሸሽቶ ከተሰደደ በኋላ በጉዞ በርካታ ፈተናዎችን አሳልፈዋል። ኤፍሬም በመጨረሻም አየርላንድ እንደደረሰ በትሬሊስታውን በሚገኘው ቤሌቺሊ ሁለተኛ ደረጃ ትምህርት ቤት እንግሊዝኛ በመማር ራሱን አጠናከረ። በዚህም ወቅት ነበረ ልዩ የሩጫ ተሰጥኦ እንዳለው መታየት የጀመረው። ብዙም ሳይቆይ ግን ታዋቂውን የክሎኒፍ ሃሪየር አትሌቲክስ ክለብንም ተቀላቅሏል። በአሰልጣኞች ጆ ኩፐር እና ኖልድ ጋይድ ምስር በመሆን እምቅ አቅሙን በፍጥነት አስመስክሯል። ኤፍሬምም ያሳለፈውን መከራና ስቃይ እያሰበ በቁርጠኝነት ትሬኒንግ እየሰራ በመጨረሻም ስኬት አስመዘገበ። በ2018 እና 19 ዓመተ ምህረት በሁለቱም የአየርላንድ ትምህርት ቤቶች የትራክና የመስክ ሻምፒዮና ላይ ያሸነፈው ኤፍሬም በ2018 እና በ2019 የወጣቶችን ውድድር በማሸነፍ በአየርላንድ ያስመዘገባቸው የመጀመሪያ ስኬቶች ሆኖ ተመዝግበዋል። በ2019 የአይሪሽ ዜግነት በተቀበለም ጊዜ የኤፍሬም አቅም በከፍተኛ ሁኔታ የታየበትም ወሳኝ ጊዜ ሆነ። በዚያው ዓመት በሊዝበን በተደረገው የአውሮፓ ሀገር አቋራጭ ሻምፒዮና ላይ ከ20 ዓመት በታች ውድድር የነሐስ ሜዳሊያ በማሸነፍ በዓለም አቀፍ መድረክ ላይ አስደናቂ አትሌት መሆኑንም አስመስክሯል። ይህ ውጤት በተለይ በቪዛ ጉዳይ ወደ ሻምፒዮንሺፕ ካደረገው ፈታኝ ጉዞ በኋላ ቁርጠኝነቱን ለብዙዎች የሚያሳየበት ውድድርም ነው። ከዚያን ጊዜ ጀምሮ ኤፍሬም በረጅም ርቀት ሩጫ ዓለም ላይ ያለውን ደረጃ ከፍ ማድረግም ቀጥሏል። ኤፍሬም በርካታ የአየርላንድ ብሔራዊ ቡድን ክብረ ወሰኖችን በእጁ አድርጓል።
ይህም በተከታታይ መሻሻልና በሚያደርጋቸው ውድድሮችም ላይ የበላይነቱንም አሳይቷል። በዚህ መሰረት ኤፍሬም ተሰዶ በመሄድ ዜግነት የሰጠችው አየርላንድን በመወከል በኮፐንሃገን በመስከረም 2024 በተደረገው የግማሽ ማራቶን ውድድር 1 ሰዓት ከ51 ሴኮንድ በመግባት እንዲሁም በያዝነው ዓመት ጥር ወር ላይ በስፔን ቫሌንሺያ በ10 ኪሎ ሜትር የጎዳና ላይ ሩጫ 27 ደቂቃ ከ43 ሴኮንድ በመጨረስ አዲስ የአየርላንድ ብሔራዊ ሪከርድ ማስመዝገብ ችሏል። ይህም ለ40 ዓመታት በቆየው የአየርላንድ አትሌቲክስ ውጤት ላይ በከፍተኛ ሁኔታ አትሌት ኤፍሬም ማሻሻልም ችሏል። ከጥቂት ወራትም በፊት ማለትም በመጋቢት 2025 በካሊፎርኒያ በተካሄደው የ10000 ሜትር የወንዶች ውድድርም ላይ 27 ደቂቃ ከ26 ሴኮንድ ከ95 ማይክሮ ሴኮንድ በማስመዝገብ የአየርላንድ ነባሩ ሪከርድም ሰብረዋል። ይህም አትሌቱ በሀገሬው አየርላንድ ሕዝብና መንግስትም እንዲከበርም ምክንያት ሆኖታል። ከዚህ በተጨማሪም ኤፍሬም እንደ አውሮፓውያን አቆጣጠር በ2022 በሙኒክ በተካሄደው የአውሮፓ አትሌቲክስ ሻምፒዮናም ላይ በ10000 ሜትር በአስደናቂ ሁኔታ 6ኛ ደረጃን በመያዝ ያጠናቀቀ ሲሆን ይህም ውድድር ለአየርላንድ ከመቼውም ጊዜ የተሻለ ውድድርም ሆኖ ለኤፍሬም ተመዝግቦለታል። አሁን ከ2 ቀን በፊት በዚሁ በያዝነው በግንቦት ወር በፈረንሳይ ፓሴ በተካሄደው የአውሮፓ የ10000 ሜትር ውድድር ላይ በ27 ደቂቃ በ40 ሴኮንድ በ47 ማይክሮ ሴኮንድ በማሸነፍም ፈጣን ሰዓት ያስመዘገበናም ያሸነፈም የመጀመሪያም አይሪሽ አትሌት በመሆን ታሪካዊ ውጤት ማስመዝግበዋል። ይህ ድል በአውሮፓ አትሌቲክስም ግንባር ቀደም መሪነቱንም አረጋግጧል። ከአትሌቲክስ ብቃቱን ባሻገር የኤፍሬም ግደይ ታሪክ ጥልቅ የሆነ አይበገሬነት የታየበትና እውነተኛም ተጋድሎ ማሳያም ተደርጎ በብዙዎች ዘንድ እየቀረበ ነው። የስደተኞች ካምፕን ችግር ከመታገስ ጀምሮ የአየርላንድን ብሔራዊ ሪከርድ ባለቤትና የአውሮፓ ሻምፒዮን በመሆን የጽናት ኃይልንና የስፖርትን የለውጥ አቅምን በተግባር ማስመስከርም ችሏል። አትሌት ኤፍሬም ምንም እንኳን ወደ ስደት ያቀናው በኢትዮጵያ በኩል አድርጎ ቢሆንም የተወለደው ግን ኤርትራ ውስጥ ነው። በኤርትራ መስከረም 3 ቀን 2000 የተወለደው ኤፍሬም አዲስም የጀግንነት ታሪክ በአውሮፓ ምድር በማስመዝገብ የመገናኛ ብዙሃንን ትኩረት መሳቡን ቀጥሏል። በቀጣይም በዓለም አቀፍ የአትሌቲክስ መድረኮችም ላይ አየርላንድን ወክሎ የሚሮጠው አትሌት ኤፍሬም የኢትዮጵያን አትሌቶች ቀንደኛ ተፎካካሪ ሆነም ተብሎ ይጠበቃል። ምናልባትም ልክ እንደ ስቲፈን ሐሰንና አበበ አረጋዊም በቀጣይም በአትሌቲክስ መድረክ ላይ ኤፍሬም ይነክ ሲሆን አብረን የምንመለከተው ጉዳይም ይሆናል። ይሄ ደግሞ ዜግነታቸውን ቀይረው ለሌሎች ሀገራት የሚሮጡ አትሌቶች ጉዳይ አሁንም በጥንቃቄ መታየት እንዳለበትም አንዱ ማሳያም ነው። ላብነትም በቅርቡ ዜግነቱን ቀይሮ ለአየርላንድ በመሮጥም ውጤት ያስመዘገበው አትሌት ሂኮ ቶንሳም ከኢትዮጵያ የወጣው በፖለቲካ ምክንያት እንደሆነም ይፋ አድርጓል። አትሌት ሂኮም የሚያውቁት ሁሉ አትሌቱ አስገራሚ ብቃት እንዳለው ይመሰክሩለታል። በተለያዩ የዓለም አቀፍ መድረኮችም ላይ አንጸባራቂ ድሎችን በማምጣት የሚያስችለውንም አትሌት መሆኑንም ይነገራል። ከሳምንት በፊት አትሌት ሂኮ ቶኪዮ ጃፓን ለሚደረገው የዓለም አትሌቲክስ ሻምፒዮናም ላይ በማራቶን አየርላንድን ወክሎ እንደሚሳተፍ የዓለም አትሌቲክስም በይፋ አሳውቋል። ሂኮ ተወልዶ ያደገው የኢትዮጵያ ውስጥ በኦሮሚያ ክልል ሲሆን ወደ አየርላንድም የተሰደደው በፖለቲካ ምክንያትም እንደሆነ የአትሌቱ የክልል ማህደርም ያሳያል። አትሌት ሂኮ የረጅም ርቀትም ሯጭም ነው። አሁን ላይ በዓለም አቀፍ መድረክ ኢትዮጵያን የሚወክሉ አትሌቶችም ጋራ ጥሩ ወዳጅነትም እንዳለው ይነገራል። ወደ ስደትም ሳይወጣ በፊት ጓደኞቹ የነበሩት አትሌቶችም ዛሬም ወዳጅነታቸውም አልተቋረጠም። አትሌት ሂኮ የተሰደደበት ዋነኛ ምክንያት በፈረንጆቹ 2016 ኢትዮጵያ ውስጥ በተለይ ኦሮሚያ ውስጥ ከነበረው የተቃውሞ ጋራ የተገናኘም ነው። አትሌቱ በዚህ ጊዜ የታሰረ ሲሆን በተለይ የቅርብ ጓደኛው በተቃውሞ መገደሉን ተከትሎ የሱም ህይወት አደጋ ላይ እንደሆነ መገንዘቡ ነበረ ወደ ስደት የወጣው። ከዓመታትም በኋላ የአየርላንድ ዜግነት በማግኘቱ በአትሌቲክሱ ዘርፍ የአየርላንድን እንዲወክል በይፋም ታጭቷል። አትሌት ሂኮ ከዚህ ቀደም በታላላቅ ዓለም አቀፍ ውድድሮችም ላይ ባይሳተፍም አየርላንድና በአንዳንድ በአውሮፓ ሀገራት ላይ በተደረጉ የአትሌቲክስ ውድድሮች ላይ ልክ እንደ ኤፍሬም አየርላንድን ወክሎ ተሳትፈዋል። በሸኘነው በ2024 ብቻም ሂኮ ከባድ ተጋድሎ በማድረግ በአንድ ዓመት ውስጥ የማራቶንና የግማሽ ማራቶንን የአየርላንድን ብሔራዊ ቡድን ሪከርድ በመስበር ልክ እንደ ኤፍሬም ግደይ ውጤታማ መሆኑንም ያስመሰከረ አትሌት ነው። ውድ ዛሬ ሚዲያ ቤተሰቦች ለአሁኑ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። መልካም ጊዜ ይሆንላችሁ። ቻው ቻው።